ኑሮ ይበቃኛል፣ አሁን ያለኝ ነገር ይበቃኛል ብሎ ረክቶ መኖር ባለሽ ነገር ረክተሽ ስትኖሪ ማለት ነው። ያኛው እስኪመጣ ድረስ ያኛውን እስክታገኘው ድረስ መባከን ሳይሆን የአለመስራት ማለት አይደለም። ድህነትን እያበረታታን አይደለም። ጠንክረን እንሰራለን፣ እንለፋለን፣ እንደክማለን። ግን ለዛሬ ግን ያለኝ ይበቃል። ኮንቴንት ማለት መርካት ማለት ይሄ ነው። ምሳ የምበላው ብዙ ጊዜ ቢሮ ውስጥ ነው። ፕሮባብሊ የምበላው ሽሮ፣ ምስር፣ ጎመን ምናምን እበላለሁ ቢሮ አዝሽ ያስመጥቼ። ዛሬ 10 ቢሊዮን ብር ሰጠሽኝ እንበል። አሁን ከምበላው ምሳ የተለየ እበላለሁ ቢኖረኝም ይህን ሽሮ ምስርና ጎመን ምናምን ነው በላው ቢኖረኝም። ዛሬ እዚህ ስመጣ ሸሚዝና ሱሪ ለብሻለሁ። በጣም መልታይ ቢሊዮነር በሆን ከዚህ የተለየ ልብስ አልለብስም። መቼም ትልቅ ቼይን እዚህ ላይ አርጌ አንገቴ ላይ አርጌ እንደዚህ አልመጣልሽም አይደል? ወይ በጣም ውድ መነጽር ገዝቼ መጥቼ እዚህ ጋር አርጌ ቁጭ አለን። ይኸው ነው፣ የተለየ ነገር የለም። ከመሰረታዊ ነገሮች የበለጠ ነገር የለም። ስለዚህ ምንድን ነው ኑሮዬ ይበቃኛል፣ ለአሁን ኑሮ ይበቃኛል ብሎ ማሰብ፣ ጉድለቱን አለማየት። ከዛ ይሄ ፌስቡክ ላይ ቲክቶክ ላይ ያሉ ላይፎች አሉ የሚታዩ አይደለም? እነሱን አይተሽ የራስሽን ኑሮ አለመጥራት። እኔ ላንቺ ቤትሽ ቆንጆ ነው፣ የምትኖሪ ኑሮ በጣም ጥሩ ነው፣ ይበቃሻል፣ ግን ይጨመርልሽ። ጠንክረሽ ትሰሪ፣ ትሻሻያለሽ፣ ታድጊያለሽ። አሁን ያለሽ ኑሮ ግን ይበቃል። እንደዛ ብሎ ማሰብ ማለት ነው። ይሄ ምን ያደርግሻል? ያረፈ ሰው በቃ የሆነ ነገር ካላመጣሁ ብሎ የማይጨነቅ እንትን የማይል ያረፈ ሰው ያደርግሻል ማለት ነው። እጭ መብራት የለም ዛሬ፣ እጭ ዋ ሄደች፣ መንገዱ ተዘጋግቷል ካልን በጣም ብዙ እጭ ይመጣል። በጣም ብዙ እጭ አለ። ከፈለግኩኝ ልፈልግ ካልኩ በጣም ብዙ እጭ ምልባቸው ነገሮች ይኖራሉ። ይሄ ኮምፕሌኒንግ ነው ወይም ግራምብሊንግ የሚባለው። ዝም ብሎ ማጉረምረም። በምሳሌ ላስረዳሽ። አንድ አባት ስራውን ሰርቶ ደክሞ ቤት ኪራዩን ከፍሎ የልጆቹን ደብተር ገዝቶ ዩኒፎርማቸውን ገዝቶ እንደምንም ብሎ ጤፍ ውድ ነው፣ ጤፉን ገዝቶ መሟላት ያለበትን ነገር አሟልቶ ታግሎ ምግቡ ላይ ጠረጴዛ አድርጓል። ሚስትም አለች። ለፍቶ አመጣ። አባትየው አዘጋጅ አይደለም። ጎረምሳ ልጁ ገበታውን አይቶ እጭ ይላል። ይህን ነው እንደ የምንበላው ሁሉ ጊዜ ይላል። አባትየውም በጣም ያስከፋ። እናት ለፍታ ጭስ ውስጥ ገብታ እንደምንም እንጀራ ስትጋግር ውላ ወጥ ሰርታ ምናምን በድካም ነው ያመጣቸው። ያንን በብዙ ልፋት ነው ያመጣቸው። ከዛ ግን ምን ይላሉ? ድንች ወጥ ምናምን እዚህ ቤት ይላሉ። ማጉረምረም ነው። ዲያስፖራዎችን አንስተን እናውቃለን። በቤተሰባቸው $100 $200 የሚልኩ እናውቃለን። ግን አንዳንድ ቤተሰቦች ኢቭን አባት እናትም ሆነው ወይም ደግሞ ዘመድ ሆነው የሰው ልጅ ቤት ይሰራል፣ እሷ በወር $100 ነው የምትልከው፣ $200 ነው የምትልከው ይላል። $200 እንዴት ነው የሚገኘው? $200 በሰዓት ደሞዟ $20 ከሆነ 10 ሰዓት ሰርታ ነው ያመጣችው። $101 ያገኘቻት 5 ሰዓት በድካም ሰርታ ነው ያገኘችውን የላከችው። $200 ከላከች 10 hours የደከመችበትን ገንዘብ ነው የላከችው። ግን ኮምፕሌን ከተደረገስ ምን እሷ ይወጣት እሷ ትልክ ከተባለ ይሄ በጣም ጥሩ አይደለም። ለመጀመሪያ ጊዜ እንደ ክርስቲያን መጽሐፍ ቅዱስን ሳነብ በጣም ያስደነገጠኝን ነገር ልንገር። ማጉረምረምን በጣም ነው የሚጠላው ፈጣሪ፣ በጣም ነው የሚያስቆጣው። ከግብፅ አውጥቷቸው እስራኤልን መንገድ ላይ ትዝ ይልሻል። እንዲህ በረሃብ ልትገለን ነው እንዲህ አወጣህን ሲሉት ሙሴ፣ በጥማት ልትገለን ነው እንዲህ ግብፅ እያለን ስንበላ የነበረው ነጭ ሽንኩርት፣ ቀዩ ሽንኩርት በጢሁ ምናምን ሲሉ ቁጣ ነው የምታየው። ከላይ በጣም ሲያስቆጣው ነው የምታየው። ለምን መሰለሽ? የተደረገልን ነገር ብዙ ነው። ለእኔ አሁን እንኳን ላጉረመርም በህይወት መኖሬ፣ አሁን አንቺ ጋር ቁጭ ብዬ ማውራቴ በእግዚአብሔር ምሕረት ነው። ስለዚህ ያደረገልንን ስለሚያውቅ እሱ የሆነ ነገር ጎደለ ብለን ስናጉረመርም በጣም የሚያስደስተው ነገር እንደሆነ አይቻለሁና ከማጉረምረም መራቅ በጣም ያስፈልጋል ለማለት ነው። በምድር ላይ ስንኖር የሚሰጠን እድል ፈንታል፣ ፖርሽናል። ይሄ ለጵንኤል ነው ተብሎ የተዘጋጀልሽ ነገር አለ። በመንፈሳዊ ዓለም ይሄ እሷ ነው ተብሎ ተዘጋጅቷል እና ሬዲ ነው፣ ያንቺ ነው፣ የተዘጋጀልሽ ነገር ነው። ልክ ልጆች ሆነን ትዝ ይልሻል፣ ከቤት ሳንኖር ፓስቲ ተገዝቶ ከሆነ
ቤት ስንመጣ ፓስ ተገዝቶ እንደነበረ ካወቅን ፋንታዬን እንላለን። የኔ ይታል የኔ ፋንታው ሙዝ ተገዝቶ ከነበረ ፋንታዬን እንላለን። ወይ ቁርስ ሳንበላ ሄደን ከሆነ ፋንታዬን የቁርሱን ዳቦ እንጠይቃለን። ደግሞ አለን ፋንታ አለን። ልክ ቤት ውስጥ ፋንታ እንዳለን ብስኩቱ እሷ ነው ብሎ እንደተቀመጠልን፣ ሙዙ ይሄ እሱ ነው ተብሎ እንደተቀመጠልን ምድር ላይ ሁላችንም እድል ፈንታ አለን። ሁላችንም ያለ እድል ፈንታ እዚህ ምድር ላይ የሌለ ሰው አለ። ሁሉም የእድል ፈንታ አለው። አሁን ምንድነው በቀጭኑ መንገድ መሄድ ማለት በተሰመረልኝ የኔ እድል ፈንታ በሆነ መንገድ መሄድ ማለት ነው። ምሳሌ ልንገርሽ። ከኔ ጋር የተማሩ ጓደኞቼ ሶስቱ ሆስፒታል ከፍተዋል። በጣም ጥሩ ነው። ህዝብ እያገለገሉ ነው። እኔ ሆስፒታል አልከፍትም። ለምን? መንገዴ ላይ የለም ሆስፒታል መክፈት። ጓደኞቼ ስለከፈቱ እኔ ሆስፒታል መክፈት አለብኝ ማለት አይደለም። የቅርብ ወዳጆቼ የሆኑ ኮሌጅ የከፈቱ ወዳጆች አሉኝ። እኔ ኮሌጅ አልከፍትም። ለምን? መንገዴ ላይ የለም። እሱ ስለከፈተ እኔ ኮሌጅ አልከፍትም። እኔ የሚሄድበት የተሰጠኝ ቀጭን መንገድ አለ። ኤንጂኦ ከፍተው ህዝብ የሚያገለግሉ ሰዎች አሉ። እኔ ኤንጂኦ አልከፍትም። እነ ሲስተር ዘቢደርም እረዳለሁ ካስፈለግ። እኔ ግን ለምን እነሱ ሆስፒታል ከፈቱ እኔ ሆስፒታል ለምን አልከፍትም? አይዲያ መጣልኝ። እንትና ትምህርት ቤት ከፍተዋል እኔ ለምን ትምህርት ቤት አልከፍትም? እንትና ኤንጂኦ ከፍተዋል እኔ ለምን አልከፍትም አልልም። ለእኔ የተሰመረልኝ እኔ የሚሄድበት እኔ የማረጋቸው ነገሮች አሉ። በዛ በቀጭኑ መንገድ መሄድ ጥሩ ነው። በተቃራኒው የሚፈጠር ነገር ላሳይሽ። አንድ ሰው ለምሳሌ የሴራሚክ እየሰራ ወይም የመታጠቢያ ቤት እቃዎች እያመጣ እየሰራ ነው። በጣም ተሳክቶለታል። ያመጣል፣ ይሸጣል፣ ያመጣልሽ። ሱቅ ላይ ሌላ ሱቅ ጨምሯል። ገንዘብ እያከማቸ ነው። ቤቱን እየሰራ ነው። በተሰመረለት እየሄደ ነው። ግን ሲሰማ ጓደኞቹ ቡና ኤክስፖርት እያደረጉ ነው። እንዴ እኔ ስለምን ቡና ኤክስፖርት አላደርግም ብሎ ይነሳል። እዚህ ጋር አጠራቅሞ ጵኔል፣ እዚህ ጋር ሀብት አጠራቅሞ እዛ የማያውቀው ቢዝነስ ውስጥ ይገባና እዚህ አጠራቅሞ በሙሉ እዛ ጋር ያጠዋል። ብዙ ሰዎች ጋር የማየው ነገር ይሄ። አስጠንተው ተጨማሪ ቢዝነሶች አይጨምሩ አይደለም፣ ይጨምሩ የተጠና ከሆነ ቀጭን መንገዳቸው ላይ ካለ። ግን እዚህ ጋር ነገሮች ስለተሳኩ ሀብት ስለተገኘ እዛ ጋ የሆነ ሰዎች ደግሞ ሌላ ነገር እየሰሩ ስለሆነ እዛ ውስጥ ልግባበት ይሉና እዚህ ጋር የሰራበትን ለዓመታት ያጠራቀመውን ነገር በሙሉ እዛ ጋ ሄዶ ሉስ ያደርገው ታያለሽ። ስለዚህ መንገድሽን ማወቅ ይሄን ማለቴ ነው። በቀጭኑ መንገድ መሄድ ማለት ይሄንን ዛሬ እንዳንኖር ቢከለክሉን ሁለት ነገሮች አሉ። አንደኛ ትናንትና ነው፣ ሁለተኛ ነገ ነው። ትናንትና እየመጣ ይረብሸናል። ያጠፋሁት ጥፋት፣ የተሳሳትኩ ስህተት፣ ሰዎች የበደሉኝ ምናምን፣ ጸጸቱ፣ ቂሙ ምኑ እየመጣ ከኋላ ዛሬን ሊያበላሽብኝ ይፈልጋል። ስለ ነገ ማሰብና መጨነቅ ደግሞ እሱ ደግሞ ይረብሸኛል። ነገን ማን ነው የሚያውቀው? እግዚአብሔር ብቻ። ማንም አያውቅም። ቀን ይዞ ቢመጣውን አታውቅምና ነገ በሚሆነው አትተማመን የሚል ይላል ሰለሞን። ቀን ይዞ የሚመጣውን አታውቅም። ነገን ማን ያውቅ? ማንም አያውቅም። ስለዚህ ለምን ስለ ነገ ይጨነቃለሁ? አሁን አንዱ የሚረብሸን በድንግዝግዝ ነው የምናየው። ነገን እያሰብን እየፈራን፣ ትናንትናን እያሰብን እየተጸጸትን፣ የትናንትና ጸጸት፣ የነገ ፍርሃት ዛሬን እንዳንኖራት ያደርገናል። ሰንራይዙን፣ ጠዋት ፀሐይ መውጣቱን፣ የጠዋቱን ሰዓት አጣጥሚው። ደስ ይላል የጠዋቱ ሰዓት። ሚዲ አካባቢ ሲሆን፣ ቀትር ሲሆን አጣጥሚው። ተሰዓት በኋላ ደስ የሚል ነገር አለው። ምሽቱ ላይ ደስ የሚል፣ ማታ ደስ የሚል ነገር አለው። አንዷን ቀን ከመጀመሪያ እስከ መጨረሻ ድረስ ለማጣጣም መሞከር፣ ዛሬን መኖር፣ ዛሬን ኢንጆይ ማድረግ ማለት ነው። ዛሬን ነው የምኖር። ስለ ነገ አልጨነቅም። ስለ ትናንትና አያገባኝም። ትናንት እንዲያርገህ አላውቅም። እኔ ይቅርታ ጠይቄያለሁ፣ ንስሐ ገብቻለሁ። ፒሪድ። ጌስታል ቴራፒ የሚባላል። እነሱ የሚለው ምንድን ነው? ቀዳዳዎች አሉ። በእነዚህ ቀዳዳዎች ከትናንትና ያለ ህይወታችን እየሾለኩ ይመጣሉ። ሰላም ማግኘት ከፈለግ ክሎዥር አድርግ። ያለፈውን ዝጋው። በቃ ያለፈው በይቅርታ በንስሐ ተዘግቷል። እኔ ስላለፈው ነገር አያገባኝም። እና ምን ይባላል መሰለሽ፣ አንድ ቢል ኬያን የሚባል ሰው ነው ያለው፣ yesterday is history ይላል። yesterday is history, tomorrow is a mystery. yesterday is history, tomorrow is a mystery, today is a gift of God. That's why, which is why we call it the present.
ፕሬዘንት ምንለው ለዚህ ነው። yesterday is history, tomorrow is mystery, today is the gift of God. That's why, which is why we call it the present. ስጦታ ማለት አይደል ፕሬዘንት። እና እንደሱ ነው ማሰብ ያለብን። ትናንትና ታሪክ ነው፣ ነገ ደግሞ ሚስጥር ነው። ዛሬ እግዚአብሔር ስጦታ ነው፣ ዛሬ ኑሮ ነው። ማዘር ትሬዛም ተመሳሳይ ነገር ብለዋል። yesterday is gone፣ ትናንትና አልፏል። tomorrow ደግሞ ገና አልመጣም፣ ዛሬ ተሰጥቶናል። let's begin ይላሉ። እንጀምር፣ ዛሬ እንጀምር ይላሉ። እና እያንዳንዷን ቀን መኖር፣ ስለ ትናንትና ለመጸጸት፣ ስለ ነገ ለመጨነቅ፣ ይሄ ማለት